ሰላም የዩቲዩብ ቤተሰቦች፣ ዛሬ የኡጋንዳን 50 ብር ይዤ ከዛ እንገበያያለን። 50 ብር የኢትዮጵያ የኡጋንዳ ብር ማለት በኢትዮጵያ 2200 ብር እና እስቲ ገብተን ገበያ ውስጥ ገብተን እናያለን። ይህ ገበያ በኡጋንዳ ውስጥ ከሚገኘው አንዱ ገበያ ሲሆን ካባላጋራ ማርኬት ይባላል። አብረን እስከ መጨረሻው እንከታተላለን። የተለያዩ ነገሮችን እንገዛለን። እስከ ቪዲዮ መጨረሻ አብራችሁን ከኔ ጋር ነው። ኦኬ፣ ሰላም ቤተሰቦች፣ አሁንም ቅድም እንደነገርኳችሁ የያዝኩት የኡጋንዳን 50 ብር ነው። ይሄ ብር ማለት በኢትዮጵያ 2200 ብር ነው። በኡጋንዳ 1000 ብር ማለት በእኛ 44 ብር የምንለው ነው። እነሱ እንደ አንድ ብር ነው የሚጠቀሟት፣ 1000 ብር ማለት ነው። ስለዚህ እንገበያያለን። አይ ሲስተር tomato. Give me 1 kg. How much the price? 25. Okay. አሁን እሷ እያለችን ያለ ነው ምንድነው 25 ማለት በኡጋንዳ ሽልንግ 25 1 ኬጂ 25 ነው ማለት ነው። ያ ማለት በኢትዮጵያ ብር ስንት ነው ማለት ነው? 110 ብር ነው። ምክንያቱም 44 ብር ነው ብለናል። 110 ብር ነው የሚሆነው። ሶ you give me 3 kg. A good one. ይሄ ማለት 7500 ነው በኡጋንዳ ሽልንግ። በእኛ ማለት ስንት ማለት ነው? ወደ 444 ብር ነው። ምክንያቱም ቅድም 1 ኪሎ 110 ብር ነው ብያችኋለሁ። ይሄ 3 ኪሎ ነው። ቀጥሎ የምትሰጥ ሲስተር give me onion how much? 3000 1 kg. you give me 3 kg. ሽንኩርት ነው አሁን የጠየኳት ማለት ነው። ሽንኩርት ነው የጠየኳት 1 ኬጂ ስንት ነው አለች? 3000 አለች። ይሄ ማለት በኢትዮጵያ ስንት ብር ማለት ነው? 132 ብር ነው። ምክንያቱም ቅድም እንደነገርኳችሁ 1044 ብር ብያችኋለሁ። ስለዚህ 44 ሲባዛ በ3000 ኡጋንዳ ሽልንግ ማለት ስንት ነው? ወደ 132 የኢትዮጵያ ብር ማለት ነው። አሁን 3 ኬጂ ነው ያልኳት። 3 ኬጂ ማለት ስንት ነው ማለት ነው? 396 ብር የኢትዮጵያ ብር ማለት ነው። በእነሱ 9000 ኡጋንዳን ሽልንግ ነው። ሲስተር ፑት በዚህ በካባላጋራ ማርኬት ብዙ አበሾች የተለያዩ ሀገር ዜጎች እየመጡ ይገበያያሉ። በጣም ደስ የሚል ማርኬት ነው። ኢቨን አንዳንዶች ኡጋንዳውያኖች አማርኛም ያወራሉ በጣም ከመልመዳቸው የተነሳ። ግን አንድ ነገር በላችሁ፣ ቪዲዮዬን ግን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ኦኬ have to finish. Okay, it's okay. Okay, it's okay. You can give her. እንደ ድንገት ሌላ ከስተመር መጥቶ ነው በማለ የገባውና ለምን እኔን አታስቀድሚኝም እያልኳት ነው። ምክንያቱም ከስተመሪ ስለሆነች ከስተመሪ ዘ ኪንግ ይባላል ኢትዮጵያ ውስጥ። ለዛ ነው እና እንደምትመለከቱት ቅድም እንደነገርኳችሁ ካባላጋራ ማርኬት ማለት የሰፈር ስም ኡጋንዳ ውስጥ አንድ የሚገኝ የሰፈር ስም ነው። ብዙ ኢትዮጵያኖች፣ ኤርትራውያኖች፣ የተለያዩ ዜጎች የሚኖሩበት ለዛ ነው ብዙ
ብዙ አበሾች ያላችሁ give me what next what up you give me 4 kids ልክ እንደነገርኳችሁ ቀደም አንድ 25 ነው ያለችው በኡጋንዳ ሽልንግ ማለት ነው። ያ ማለት 110 ብር ነው በኢትዮጵያ ማለት ነው። 4 ኪሎ ነው ሲጨመር ያልኳት give me 4 kids okay ያ ማለት በ110 ስናባዛው ስንት ነው የሚሆነው? ወደ 444 ብር ይሆናል 4 ኪሎ ማለት ነው። ባይዘዌ እኔ አንድ ነገር እፈልጋለሁ። ኢትዮጵያ የምትኖሩ በኮሜንት ዋጋውን እየነገራችሁ ኢትዮጵያ በአሁኑ ሰዓት ያለውን የገበያ ሁኔታ ትነግሩኛላችሁ። 1 ኪሎ ምን ያህል ነው የሚለውን ኮሜንት ላይ እፈልጋለሁ። ኮሜንት፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ቤተሰቦቼ። ሌላው ደግሞ ሰብስክራይብ አለ ሲስተር እየለካው ነው አለች። ዛሬ ግን በጣም ተሳስታለች። ከስተመር መጀመሪያ ላይ መጀመሪያ ጠየቀውን እሱን ከጨረሰ በኋላ ሌላ ማስተናገድ ነበር። በጣም ተናድጃለሁ ዛሬ ከስተመር ኮሜንት ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ። It's 4 kg, yeah? 4 kg. You put the big one? The big one. Now you give me... አንድ ሺህ ነው የአንድ ሺህ ቃሪያ የ44 ብር ቃሪያ ትላላችሁ። እስኪ የ44 ብር ቃሪያ ምን እንደሚመስል ታያለህ። Okay. The next is lemon for 1 kg. How many pieces? 5 pieces. ሎሚ የአንድ ሺህ ብያታለሁ። 5 ፒስ ነው የአንድ ሺህ ብር። በ44 ብር 5 ፒስ ነው መሰለኝ። Today, where is your mom? You see, she was selling outside, yeah? That place is yours? That bananas? Okay. And then this one is carrots. How much? ይሄ የምታዩት ካሮት በኢትዮጵያ 88 ብር ነው። 2000 የኡጋንዳ ሽሊንግ ነው። ቅድም እንደነገርኳችሁ በመግቢያ ላይ 1000 የኡጋንዳ ሽሊንግ ማለት ስንት ነው ብያቸው 44 ብር ነው። ስለዚህ ስንት ነው ማለት ላይ 88 ብር በኢትዮጵያ። እናንተ ጋር ስንት ነው? ሀገራችን ስንት ነው? እስቲ ንገሩ፣ ኮሜንት ላይ አሳውቁ። እስኪ ሴ አሁን ነጭ ሽንኩርት እየጠየኳት ነው። How much?
እንግዲህ 2200 ብር ሰጥቻ ስንት ብር እንደሚመለስ አላውቅም። እየጠበቁ ነው እስካሁን ታዩታላችሁ። እናንተም እየተከታተላችሁ ስለሆነ እስከ መጨረሻው ምን ያህል እንደሆነ እነግራችኋለሁ። አማይ ሲስተር ነጭ ሽንኩርት ስንት ነው ስላት 2.5 ወይም 2500 አለች። 110 ብር ማለት ነው። ቅድም እንደምንገባው 44 ለ3 Okay, so I think we finished. ጨርሰናል መሰለኝ። Okay, we finished. How much? መታ ልደምር ነው። ከዛ ታሳውቀናለች። ደግሞ ምን ያህል ብር እንደጨረሰ እነግራችኋለሁ ማለት ነው። ይሄ ነው 50 ብር በደንብ ካላያችሁ የኡጋንዳ 50 ሺህ የምንለው ይሄ ወይም 2000 ብር በኢትዮጵያ ማለት ነው። ባይዜ የብር ኖታቸውን በሌላ ጊዜ ያሳያችኋለሁ። 1000 መነሻው ነው። ከዛ 2000 5000 10000 እና ይሄ ትልቁ 50000 ይባላል የኡጋንዳ ሺህ። ዝንጀሮውን አያችሁ? ይሄ ጎሬላ ይሄ በብዛት ይገኛል። ጎሬላ ያ ስቶማች ብዙ ነው እያለች ለዛ ነው ሀገራቸው ላይ በብዛት ስለሚገኝ ነው የብር ኖታቸው ላይ ይሄንን የሚያደርጉት። አሁን እያለችኝ ያለው በኡጋንዳ 33000 ብር ነው የጨረሰው። በኡጋንዳ 33000 ብር ባላንስ 7 ኦልሞስት ወደ 1800 ምናምን ብር ጨርሰናል በኢትዮጵያ። እነዚህ ስንት ነገር ነው? ስንት አይተምስ ነው የገዛው? ቲማቲም፣ ሽንኩርት፣ ድንች፣ ካሮት 1800 ብር። እናንተ ጋር ግን ስንት ነው? አረ ኮሜንት ላይ ጻፉ። ሌላው እንዳትረሱ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦች። አቤት መልስ ለመጠበቅ ስንት ደቂቃ አለ? ዝርዝር ደግሞ የሚባል ነገር በጣም ከባድ ነው። ዝርዝር ማለት ብራችሁ ዘርዝር ነው ማስቀመጥ ያለባችሁ። ዝርዝር አይገኝም። ባላንስ 7 ያው ቅድም የነገርኩት 10 ብር ኖታቸው ይሄ የኛው 5000 ኖታቸው ነው። ይሄ ደግሞ 2000 ብር ኖታቸው ነው። በአጠቃላይ 17000 የኡጋንዳ ሽልንግ 50000 ሰጥቻቸው 17000 የኡጋንዳ ሽልንግ ጨረስኩ ማለት ነው። ስለዚህ አሁን መሄድ እንችላለን። ጨርሻለሁ ማለት ነው። ቀጥለው ወተርሜሎን አያለሁ። ሲስተር ውጪ ወተርሜሎን ፎር ቱዴይ ለዛሬ እያልኳት ነው። ለዛሬ ያለው ለሚሆን ወተርሜሎን ስጭ እያልኳት ነው። How much? Which one? Give me the good one. Red. ለዛሬ ያቋል ባይዘ ቼክ የሚያደርጉበት መንገድ በጣም ነው የሚገርመኝ። እንደዚህ ይመጣል
ሬዲ መሆኑን የሚያውቁት በዚህ ይበላል ደርሷል ደስ አልደረሰም የሚለው እኛ ሀገር እንዴት እንደሆነ ስለማላውቅ ይሽዋ ቤተሰብ ሰብስክራይብ ሼር ላይክ በማድረግ ቤተሰብ ይሆናል። This one is not ready. This one. እንደዚህ ያደርጉታል። ደርሷል አልደረሰም የሚለው በድምፁ ያውቁታል። እኔ አይገባኝም። እነሱ ግን እነሱ ያውቁታል። This one there. This one is taste. Dapat good. Our customer. You know me? Huh? You know ከስተመራችን ናት ባይዙ አባብኛ ሀገር ስንት ነው? እስቲ ንገሩ ኮሜንት ላይ። እኔ የዛሬ 3 ነው 4 አመት 180 ብር ይሄን የሚያክል ሲገዙ አውቃለሁ። እኔ እንኳን ብዙ ተጠቃሚ አይደለም ወተር ነው። እዚህ ሀገር ነው በጣም የወደድኩት ማለት እዚህ ለመርኩ በፊት ብዙ አይበችም። 180 በኪሎ ስንት እንደሆነ አሁን አላውቅም። How much kg? It's about 3 kg. ይሄ ማለት በኢትዮጵያ አምስት ሺህ ነው በኡጋንዳ ማለት ነው። በ44 አባስታችሁ እንግዲህ ወቅ 5000 በኡጋንዳ So we finish. Huh? 2000. You will do some money. What does it mean 2000? አመሰግናለሁ። ስለዚህ መጨረሻ ላይ በቃ የቀረኝ ይሄ ብር ነው 50 ብር 50,000 የኡጋንዳ ሽሊንግ መጥቼ 12,000 የኡጋንዳ ሽሊንግ የመጣው ቤተሰቦቼ በጣም አመሰግናለሁ። የነበረን ቆይታ ይህን ይመስል ነበረ። በቀጣይ ቪዲዮ እንገናኛለን። አመሰግናለሁ።